ቤተሰቦች እመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ፍልሰት በዓለ ትንሣኤና በዓለ ዕርገት በሰላም በጤና አደረሰን አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑ። እሺ አሁን ቀጥታ ድርሳኗን ወደ ማንበብ እንሄዳለን። ሁላችሁም ከያላችሁበት ወደ ግብላችሁ የእመቤታችንን ድርሳን እንሰማለን ማለት ነው። ሊቀ ጠበብት መስፍን ያነባሉ። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 ቀን የሚነበብ የኪዳነ ምሕረት ድርሳኔ ነው። ዳግመኛ በዚህ ወር በ22 የእመቤታችን የሥጋዋ ዕርገት ነሐሴ 16 ቀን አፈልን ሀብተ መንፈስ ቅዱስ ያደረበት የኢየሩሳሌም ኤጲስቆጶስ አባ ጊዮርጊስ በዓል ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። የግብፅ ኤጲስቆጶሳት ብዙ መነኮሳትና ምዕመናን ከኢየሩሳሌም ወደ እርሱ መጥተው ብዙ ተደረገ። እኛም ክቡር ስለሚሆን ስለ መስቀሉን ጉባኤ የሆነ የእመቤታችን ድንግል ማርያም የዕርገቷ መታሰቢያ በዓል በዋለበት ቀን ከዚያ ደረሱ። ጉባኤያቸውም ሐዋርያት ሥጋዋን ከቀበሩበት በዮሳፍጥ አጠገብ ባለ በተቀደሰ ቦታ በጌቴሴማኒ ነበረ። የእመቤታችን ሥጋዋ በአልጋ እንዳለ ሐዋርያት ከአይሁድ ሸሽተዋልና እንደምን ሆነ አሉ። ዳግመኛ ሥጋዋ የተቀበረው ወዴት እንደሆነ አሰቡ። ሕዝቡም የድንግል ማርያም ሥጋዋ ወዴት እንደተቀበረ ይነግራቸው ዘንድ ሊቀ ጳጳሱ አባ ጊዮርጊስን ይጠይቁት ዘንድ ወንጀለኞች አይሁድ አስቀድመው እንደመከሩ በእሳትና አቃጥላት እንዳሉ ጠየቁት። ሊቀ ጳጳሱ አባ ጊዮርጊስ ስለ ሕዝቡ አስቦ ያስረዳቸው ዘንድ በአንደበቱ ይህን የተቀደሰ ምክር ጀመረ። ከወደ እግዚአብሔር እንደሚመነጭ የሕይወት ውሃ ትምህርት ከልቡ ይመነጭ ነበረ። ወዳጆቼ ዳዊት በመዝሙር ያለውን አስቡ አለ። እመቤታችን እግዚአብሔር መርጧታልና ማደሪያው ትሆን ዘንድ መረጣት። ለተዋሕዶ መርጫታለሁና ለዘላለሙ አድሬባት እኖራለሁ አለ። እግዚአብሔር የመረጣት በማኅፀኗ ያደረባት ጽዮን የተባለች ማናት? የዕርገቷን በዓል ዛሬ በቤተ መቅደሷ እናከብር ዘንድ ከተሰበሰብንላት ከድንግል ማርያም በቀር እርሷ ናት እንጂ። ከእርሷ ሰው የሆነ ልጅ ኢየሱስ ክርስቶስም እናመሰግነው ዘንድ የተሰበሰብንላት ናት እንጂ። ስለዚህ ዳዊት በመዝሙር